ሰላም ዛሬ በጉጉት ይጠበቅ የነበረውን አዲስ ምርጥ ቲያትር ዛሬ ይመረቃልና እኛ ደግሞ እዛ ቲያትር ላይ በኮረስነት ወይ ማጃቢ ተዋናይ ተሳትፈናልና ዛሬ እንመርቀዋለን ወይም የመረቃቱ ፕሮግራም ነው ማለት ነው። ወደ መዘጋጃ ቲያትር ነው ማለት ነው። ቲያትር ቤት ገብተን ልብሳችንን ምናምን ቀይረናል። ውጪ ማድረዝ አይቻልም ብሎኝ ነው ቅድም፣ ያው ግን እናስገባዋለን። ብቻ ጣሊያን ሆነን ነው የምንጫወተው። እኛ እንደዚህ ፏ ብለናል ማለት ነው። እኛ የጣሊያንን ገጸ ባህሪ ነው የምንጫወተው። ሙሉ ለብሰናል። ተዋናዮችም እየቀየሩ ነው። ዛሬ አሪፍ ቀን እንደሚሆን ተስፋ አደርጋለሁ። ይሄ ጅማሬያችን ነው ማለት ነው። ፒስ ነና ለሜካፕ አርቲስት ይዝ ሾት ተለቆ እንዳላገኘ ኧረ እባክሽ እና ላለመቀጥ ነው እንደዚህ ሜካፕ ምናምን ተቀብተናል። አቺ ግን ፏን ያደረገች ነው። አሁን ሊጀመር ነው። 8 ሰዓት ምናምን ሆኗል። ሊመረቅ ነው። ማርሽ ባንድ ከኋላ እየተሰማን ነው። አሪፍ እንደሚሆን አልጠራጠርም። ወደ ትዕይንቱ እናልፋለን ማለት ነው። ከዚህ በኋላ ደለሲም አለች እዚህ ጋር፣ እሷም ጣሊያን ነች ይላል አባቢ። ብዙ ጣሊያን ያለ ነው። ብዙ ኮረሶች ብቻ ድምጽ እየተሰማን ነው እዚህ ጋር ወደ ትዕይንቱ እናልፋለን ማለት ነው። ሄልሜታችንን ገባ አድርገናል ማለት ነው። ወደ ትዕይንቱ እናልፋለን። ገቢር 4 ላይ ነው ከዚህ በኋላ የምንገባው። ቅድም 1 ላይ ገብተን ነበረ። ከዛ አሁን ደግሞ ገቢር 4 ላይ እንገባለን። ኮፍያ ምናምን ቀይረናል። አሁን ሽጉጥ ይዘናለሽ። ሽጉጣችንን ታጥቀናለሁ። ልዩ ምስጋና አለ ለተሻንሰው ብሔራዊ ቲያትር ንጉሥ አርማ እዚህ ባልቻባ ነፍሶን ያዘጋጀ አዘጋጅ ነው። እስኪ እንደገና ለተሻ
ከቤተሰባችሁ መታችሁ እንድታዩ ተጋብዛችኋል። ደግሞ ምናምን ያው ብዙ ያልቀረጽኩላችሁ እኛ ሰሪዎች ስለነበርን ነው ብዙ ያልቀረጽንላችሁ ያው ሰሪዎች ስለነበርኩኝ ነው ምናምን ከሌላ ቦታ ካገኘሁ ውስጥ ያስገባበታለሁ በዚሁ ተጠናቋል ባልቻ የሚለው ቲያትር ማለት ነው። ሁሌ እሑድ 8 ሰዓት መምጣት ትችላላችሁ።